ሰላም ጤና ያስጥልን። ይህ የህልማሌ ሚዲያ ፕሮግራም ነው። ዛሬ ከአንድ ተመራቂ ቤተሰብ ጓደኛችን የደስታ ፕሮግራም ለመሳተፍ ነው የተገኘ ነው። አዝመረው ተዘራና ጋሽ ተዘራ ወደ አዲስ ፕሮግራም ፕሮሞት በማድረጋቸው የተሰማን ደስታ የበየምድር መምህራን ኮሌጅ ስታፍ አባላት በመሆን ተገኝተናል። ከመኖሪያ ቤታቸው ተገኝተን ነው ይህን ቪዲዮ እየቀረጽን ያለ ነው። ከዚህ ጋር በተያያዘ አንድ ነገር ያነሷልና ስለመመረቅ ስነ ልቦናና ስለ መዳረሻ ወይም ዴስቲኔሽን እያወራን እንገኛለን። ጨዋታችን ሞቅ ደመቅ እያለ አጋጣሚ እንደምታዩት ጠላው ያምራል፣ ቆሎ ያምራል። እዚህ ጋር ማየት ይታያችኋል። ጠላው ያምራል። ሁኔታዎች ሁሉ እጅግ በጣም ደስ የሚሉ ፕሮግራሞች ናቸው እና ካነሳን አይቀር ስለ መመረቅና ስለ መዳረሻ ማውራት ፈለግን። አጋጣሚ ሆነ ወንድማችን ወደ ቀጣይ ህይወት እንዴት መጓዝ እንዳለበት እሱን አንዳንድ መዳረሻዎችን መጠቆም ነበረብንና እርስ በርሳችን የእኛ የህይወት ኤክስፒሪየንሳችን ለልጁ የምንሰጠው ምክርና ተሞክሮ ከሁለት ተከፈለ። ስለዚህ ይህን ፕሮግራም ለምን አንቀርጸውምና ሰዎች የሚማሩባትን በማለት ወደ ቀረጻ ገብተናል። እንግዲህ አይ ቲንክ ይህን ቪዲዮ ተከታተላችሁ እናንተም የራሳችሁን ፍርድ መስጠት ትችላላችሁ። የመነሻ ሀሳቡ ምንድን ነው? የሰው ልጅ መዳረሻውን አውቆ ከመነሻ ህይወቱ ጀምሮ ጉዞን ቢያደርግ የሚል አንድ መከራከሪያና የመጫወታ ሀሳብ አንስተናል። ሁለተኛው ሀሳብ ብስል ልጅ እየበላ ያለቅሳል። አሁን መዳረሻውን ከሚያውቅ ይልቅ የተገኘውን ይዞ ዋላ ላይ ብስል ሆኖ ቢቀጥል ይቻላል የሚል የክርክር ሀሳብ ተነስቶ ቤቱ ከሁለት ተከፍሎ ምናልባችም ከጠለው ጋር ተጨምሮ ካልወሰድ ከፍተኛ ጭቅጭቅና ውዝግብ አንስተናል። እሺ ወንድሞች እንዴት አላችሁ? እንዳያችሁት እንግዲህ የወንድማችን የህይወት ጉዞ እንዴት ያደርግ ሲባል አንደኛው ቤት ምን ይላል? አይ ካሁኑ መዳረሻውን አውቆ ቢቀጥልና ዛሬ ላይ ተቸግሮ ነገ መዳረሻውን ቢሰራ ትልቅ ሰው መሆን አለበት፣ ያለዚያ መንገድ ወራጅ ይሆናል፣ ቅርብ አዳሪ ይሆናል የሚል አንድ ሀሳብ አለ። ሌላኛው ሀሳብ ደግሞ አይ ቅድም እንዳልኩት የበላ ቢያለቅሳል እንደተባለው መንገዱን ባይረሳና ከወዲሁ አንዳንድ መነሻዎችን ይዞ መዳረሻዎቹ ላይ ግን ስቲክ አድርጎ ቢሰራ የሚል ትንሽ የተንሻፈፈች ሁለት ሀሳቦች አሉ። በሱ እንቀጥላለን፣ ውይይታችን እንገባለን። ይህን ሀሳብ እንግዲህ መጀመሪያ እኔ ያነሳሁት ሀሳብ ስለሆንኩኝ እኔ እቀጥላለሁ። እንዴት አላችሁ? ሰላም ናችሁ? የደነገጣችሁ መስላላችሁ? የደነገጠ ሰው ካለ ራሱን ያግል ከወዲህ። እሺ እንግዲህ እንደተባለው ወንድሜን እንደሰማችሁት አሁን ወንድማችን አዲስ ተመራቂ ነው። እንግዲህ የስነ ልቦና ባለሙያ ነው። ህይወትን እንዴት እናሳካት ሲባል ሁለት መስመር ይዘናል። አንደኛው መስመር ምንድነው? አይ ህይወት እንዲቀላል አይደለችም፣ ብስል ልጅ እየበላ ልንሳል ነው እየበላ ልንቀጥል ይላል። አይ ሌላኛው ደግሞ እኔ የራሴን ኤክስፒሪየንስ መሰረታች እኔ 29 ዓመቴ ነው በመማር ማስተማር ስራ። ስለዚህ ህይወት እየተልከሰከሰ እንጂ ሳካው አላገኘም። ስለዚህ ምንድነው ለምን ካሁኑ መሩ አይቀጥልም የሚል መነሻ ሀሳብ አለኝ። እንግዲህ ቀጥሉ። እሺ ይሄን ሀሳብ እንግዲህ አስቀጥሉ። አቶ ደመቀ ማለት ነው ሀሳብ ተቀባይ ተራራመች የራሴን ድምጽ ከፈል። እሺ አንድ እንደመነሻ ሀሳብ መናገር የምፈልገው አንድ አውሮፕላን አብራሪ የመሆን ህልም ያለው ሰው ነበርና አውሮፕላን እንዴት ማብረር እንደሚቻል የተጻፈ የቅደም ተከተል ያለው ማኑዋል አገኘና ያንን ማኑዋል እያነበበ እያለ በቀጥታ ማኑዋሉ ግልጽና ክሊር የሆነ አውሮፕላንን ማብረር የሚያስችል ማኑዋል ሆኖ አገኘ። ይህንን ማኑዋል ይዞ በቀጥታ አውሮፕላኑን ማብረር ጀመረ። እያበረረ እያለ አውሮፕላኑ ሰማይ ላይ እያለ እሱ እያነበበ አሁንም የሚመራው ማኑዋሉ ነው። መጨረሻ መጽሐፉ ሊያልቅ ተገባደደ። እያበረረ እያለ መጨረሻ ላይ ሲያየው ምንድነው ወደ መሬት ለመውረድ የሚቀጥለውን እትም ይጠብቁ ይላል። እንግዲህ ሰውዬ በአውሮፕላን እንደተንሳፈፈ ነውና በላይ ያለው ማለት ፍጻሜን ወይም ደግሞ አንድ የእግር ኳስ ተጫዋች በቀጥታ ኳሷን ሲያገኝ ወደ የት መምታት እንዳለበት ካላወቀ መምታት ብቻውን ጎል ሊያስቆጥር ስለማይችል የሆነ መዳረሻን ተቸግሮ ተጠብቦ መዳረሻን ግብን አስቀምጦ ከዛ ወዲህ ግን ምንድነው የሚባለው ስለ መዳረሻችን እንጂ እና ስለ መነሻችን እንጂ መሀሉ አይነገርም ይባላል። መሀሉን አብዛኛውን ልንነግረው የማንችለው በርካታ ፈተናዎች ያጋጥሙናል። አሁን ወንድም የሚያነሳው ያው ሁለቱ ሀሳቦች የመደምደሚያ የኮንክሉዥን የሀሳብ ማስታረቂያ ነው እንጂ ተመሳሳይ ናቸው። በመሃሉ ያለው ብዙ አይነት ፈተናዎች ይኖራሉ። መሆን የሌለብንን ሁሉ ልንሆን እንችላለን። ከተሰለፍንበት ጉዞ በተቃራኒ ሌሎች እንቅፋቶችን መውጣት መውረድ ሊኖርብን ይገባል።
ይሄ ሁሉ ግን ምንድነው ያ ሁሉ የሚከፈለው? ያም ይሁን ይህ ወደ መሬት ለመውረድ የሚቀጥለውን እትም ይጠብቁ የሚባለው እንዳይገጥመን የምናደርገው ውጣ ውረድ ነው እና መሀሉ አይነገርም። መሀሉ ላይ ስለተነሳን እንጂ የሁላችሁም ሀሳብ ቅድም ስሰማ የተመሳሳይ ስኬት የሚባል ጎል ከሁሉም ሰው ውስጥ ላይ ያለ ልዩነቶች ካሉ ደግሞ እስኪናነሳ ምናልባት እንግዲህ ከፈረሱ ጋር ቀድሞ ካልሆነ በስተቀር የሀሳቡ ብዙም ለውጥ የለውም። ስለዚህ ልጅ እየበላ ያለቅሳል ሲባል ዛሬ በልቶ ጠግቦ አድሮ ለነገው አያስብም ማለት ሳይሆን ይመስላል የደመቀ ሀሳብ። ስለዚህ ወንድማችን የምንተርፈው ዛሬ በዚህ አጋጣሚ ተገኝተን ወንድማችን የህይወት ኤክስፒሪየንሳችን ለመትረፍ ያክል ደመቀው ምናላችሁ እናንተም ሀሳብ በዚያ ከሆነ እንዳላችሁ ብዙ ዱላሪ ወይ የቅድሚያ ጉዳይ አይደለም። እየበላ ያለቅሳል፣ ነገር ግን ስለ ነገው ደግሞ ማሰብ አለበት የሚል አዝማሚያ ያለው ሀሳብ ይመስላል። ኦልሞስት እንዴት ከሆነ ሀሳባችን ብዙ የተራራቀ አይደለም። እስኪ እናንተን ሀሳብ ደግሞ እንቀጥል። እንዴት ነው ብላለች አብርሃም ቀጥል እስኪ ከኋላ ጀምረሽ መጀመሪያ ጣራ ላይ ለመውጣት መሰላል ሲወጣ ነው ተረክቶ ይወጣ። ስለዚህ የሰው ልጅ ህይወት ከትንሹ ነው የሚጀምረው። ከመጀመሪያው ከመነሻ ከመሰላሉ ከመጀመሪያ ከመነሻው ተነስቶ ጣራ ይወጣውና የወንድማችን ያገኘውን ስራ እየሰራ ሀሳቡ የሚከራከር የነበረው ጎን የፊት የርቀት ሀሳብ አሁን በሂደት ቀስ እያለ መሰላሉ ይወጣል። ባጭሩ ከትንሹ ይጀምር ነው። በጣም ጥሩ ወንድሜ ቀጥል። ምናልባት ግን ሀሳባችሁን ለመስጠት እንዲመቻችሁ አሁን የምናወራ ያለ ከትንሽ ይጀምር ጥያቄ የለም። ሁላችንም እንስማማበት ሀሳብ ነው። የት ለመድረስ ነው ከትንሹ የሚጀምረው? መዳረሻው የት ነው? አሁን መነጋገር ካለብን አንዳንዶቻችሁ ምንድነው ምንም ይሁን ምንም ከትንሽ ይጀምርና ነገ የሚገጥመውን በገጠመኙ እያሳደገ ይሄዳል የሚል ሀሳብና አይ የሚደርስበትና ማወቅ አለበት ቅድሚያ የሚደርስበትን አውቆት ወደዚያ ጉዞ ለመሄድ ግን እያንዳንዱ ፌርማታ እየወረደ እያደረ እየዋለ ነገር ግን የሚደርስበትን ቦታ ነው። ወደፊት የሚደርስበትን ቦታ አያውቀውም። እሱ ሊያውቀው ስለሚችል ማወቅም ስለማይጠበቅበት ዝም ብሎ እያንዳንዱ ጉዞ እየተጓዘ ነገ የሚደርስበትን ቦታ ይደርሳል የሚል ነው እንግዲህ ክርክር ሀሳባችን የሚሆነው። እሺ አብረን ይቀጥላል። ለአንተ ድምፅ እንደ ወንድሜ ከኔ ጋር በእድሜም ማች ነን። እውነት ነው እና እኛ እሱን ተስፋ የሚያስቆርጥ ነገርም አይደለም መናገር የምፈልገው ጋሽ ምንድን ያልከው የሆነ ነገር ሮልህ ወይም ደግሞ ጎልህ አለ፣ የራስህ ዓላማ አለ። ከዛ ዓላማ ለመድረስ ቀጥታ ያንን ታርጌት አድርገህ ተነሳ ነው። ቀጥታ ያንን ታርጌት አድርገህ መዳረሻ ነው ጉዞ ጀምር ነው። ጉዞ አይደለም ያ እዛ ላይ ለመድረስ ቀጥታ እዛ ላይ ታርጌት አድርገን ያን ጀምር ነው የመጀመሪያ ሀሳባችን አይደል? እንደዛ ነው ያንተ። እኛ ደግሞ እንደዛ ስትል ጋሽ እኔ ያልኩት እንደዛ አልነግርም። የሆነ ነገር ዛ መጀመሪያ ማኛችሁ ሰዎች የራሳችን ድሪም አለ፣ ህልም አለ። ማንኛውም ነገር እንደ ኢትዮጵያ ኮንቴክስት ነው። ኢትዮጵያ ኑሮ የኢትዮጵያ ሁኔታ እንደ ኑሮዎችን ስንረዳ ያገኘነውን እየሰራ ይሄ ልጅ ያማት ጉልበቱ ባከነ ማለት አእምሮ ተመረዘ ማለት አይደለም። አእምሮ እንዳለ ነው የሚያስበው ዓላማ አለ፣ የት መድረስ እንዳለበት ያውቃል። ያማት በሰነድም ሊይዘው ይችላል። እዚህ ጋርም አለው ብሬን አለ፣ እዚህ ጋር ያስቀምጠው ይችላል ባክቴሪ እዛ ላይ አለ። እሱ እንዳለ ሆኖ ግን ከዛ ለመድረስ ምንድነው ማድረግ ያለበት? ይሄ ያገኘውን እየሰራ ሲሆን ነው ሊያገኝ ይችላል። ቅድሚያ እናት ማግዝ አለ አይደል? እናት እዚህ ጋር ቃና ለማት ማየት እኔ በራሴ ማየት እንደርሽ የተሻለ ነው ይመስል ያግዝ ይችላል። ስለዚህ ሀሳብ እንዲመችል ቤተሰብ ሀሳብ ሊቀርብ ስለዚህ ምንድነው ወደ አሰበው ነገር ለመድረስ ጊዜው አይፈቅድላትም ነው። ሁኔታዎች ሲመቻቹ ነው የሚሄድ ነው። እስከዚያ ድረስ ሁኔታዎች ያመቻቹ አይደለም። ጊዜው ማለት ጫና አለብኝ እኮ የቁሪል ነገር እዚህ ጋር ተሻወደ ምናምን አልፋልችም። በእኛ ስቴጅ ያለን ሰዎች ታይም ወይም ደግሞ ይሄ ያለንበት ሁኔታዎች ጫና ፈጥሮብናል። ገንዘብ ነው እኛ ጫና ፈጥሮብናል ያለው ሁኔታ ግን ያን ጫና አላማ ያለኝ እኔ አሁን እዚህ ጋር አስተማሪ ነኝ አይደል? የት መድረስ እንዳለብኝ እኔ ነው የውስጡ ባለቤቱ ያውቀዋል። ስለዚህ ያገኘውን እየሰራ በቤተሰቡም በኩል የካርድ ራሱ መጠየቅ በጣም ሻም እየሆንብን ነው። እንደዛ ማግኘት ራሱ የካርድ ማግኘት ከማለት አንተ ባልኩ በሚዲያው ዘንድ ሊሆን ይችላል። ሳያስበው ሚዲያ ቢጀምር እርግጠኛ ነኝ እሱ መግሪት ነው ሊያገኘው ይችላል።
ምክንያቱም መልካችንን የምናውቀው ስንሞክረው። እኔ የሆነ ተስጦ ይኖረኛል። ዝም ብዬ ቁጭ ብዬ ግን ተቀመጥኩ ተዳፍኖ ይቀራል። እኔ አላውቀውም፣ እኔም አላውቀውም፣ ሰውም አያገኝም። ከሞከርኩት ግን አገኘዋለሁ። እኔ አሁን አናጺነት ሙያ ሊሆን ይችላል፣ ግን ዝም ብዬ መጥቼ በዚህ እየደከርኩ ከሆነ አላውቅም። ወዛም ገብስ ስሞክረው ማለት ያን ነው። ስለዚህ ያገኘውን ቢሰራሽ አንድ የሆነ አቅጣጫ ላይ ያልፋል። ግን ደግሞ የመጨረሻ ታርጌቷል የት መድረስ እንደሌለ የእሱ ዓላማው ግን ከዛ ለመድረስ የተለያዩ መሰናክሎች አሉ። እንቅፋት ይመጣል። ምንድነው ስትሄድ መጣ አንስቶ መደረግ ችግርን ነቅፈህ መድማት ያ ነው። ችግር ያጋጠሙ ችግሮች ይኖራሉ። እነዛ መሰናክሎች አሉ። እነዛ መሰናክሎች ታነሳቸዋለህ። ስትመለስ ሰላም ይሆናል። ያ ማለት የኑሮ ስትመለስ ማለት በኑሮ በኢኮኖሚ ትንሽ የመውረድ አጋጣሚ ቢፈጠርብህ ያ የሚመጣ መሰናክል የለም። ደጋሚ ትነሳለህ። ከሆነ እዚህ ለመውጣት ምን ያስፈልጋል? ወይ ደረጃ ያስፈልጋል፣ ወይም ደግሞ በዚህ ከሆነ መሰረት ያስፈልጋል። እዛው ደግሞ እንደ ዘመናዊነት ሊፍት አለ። ያ ሊፍት ከተበላሸ አውጣ አይደል? ምንድን ነው መሰናክል? ግን የትኛውን አማራጭ ትጠቀማለህ? ደረጃ ለምን መዳረሻ ለመድረስ እንደዛ ነው የኛ ሐሳብ። እንደ ሐሳብ የተሻለ ለምትወስድ ማለት ይገርም። አሁን ወንድማችን ታዛሪ ነው። አሁን እኛ ህይወት ምን ሆኖ አይደል? አሁን እኛ ማካሪ ነን። ከኛ ህይወት ምን ይማር ነው? ከኛ ህይወት ምን ይማር? አሁን ተማሪ ነው። ተማሪ ስለሆነ ከኛ ህይወት ምን ይማር ነው? ነገ ጥሩ የተሳካ ህይወት እንዲኖረው ከተፈለገ እኔና እናንተ ኦልሞስት 29 ዓመት አስተምሬያለሁ። እናንተ በየደረጃችሁ ከኛ ህይወት ምን ይማር? እኛ ምን ለሰኙ ሰር ነው እንጂ እሱማ ይራሱ አይደል። ከኛ ህይወት ሳይሆን አሁን ሶል ይቅርታ ሳትጀምር ከኛ ህይወት ሳይሆን ከጊዜው ነው መማር ያለበት ልጅ አይደል። እንደ አንተ አሁን ትሉስትና ለወንድሜ ከኔ ህይወት ይሄን ተማር የምትለው ነገር ምን አለ? ቅድም ሳይጀመርኩት ስለዚህ ምን ማለት ነው? የኔ መስፈርት ነው። ቅድም ያገኘውን ስራ የሚለው ላይ ነኝ ያለው። ስለዚህ አንተ ያገኘውን ስራ የሚል ነው የምታስተላልፍ። ያገኘው ሾርት እንዳልከው ወደ ከሸኝ ክቡራትና ክቡራን ይህ ህልም አለኝ ሚዲያ እኔም እንደ ፋሲሊቴተር ወይም ደግሞ ይህንን መልካም ምግባረ ሰናይ ወይም ቶክ ሾው ማለትም በማጓየት ደረጃ ፋሲሊቴት እያደረግኩ እገኛለሁ። በዚህ ዲያሎግ ላይ በርካታ ነገሮችን እንደምትማሩ ተስፋ አደርጋለሁ። ምንድነው በመካከል መሀሉ አይነገርም። ያን ነው በምንድነው የሰው ልጅ ህይወት ውስጥ የሰው ልጅ ህይወት በጣም እንግዲህ ሰው ከሆናችሁ ብርቱ ተሰላፊ ናችሁ በሚለው ብሂል የሰው ልጅ ህይወት ብዙ መሰናክሎች አሉ። ሲነሳ ያው የመሀሉ አይነገርም የሚለውን ነገር ታሳቢ አድርገን አሁን ከወንድማችን ከቲያትር መምህር ጌች ወጣት ቲያትር መምህር ነው ጌች እንግዲህ ከሱ ተነስተን ወደ ሰሌን ነው። ከዛ እያልን የሁላቸውንም ሀሳብ እናሰባስባለን። ተመልካቾችና አድማጮችም የራሳችሁን ትጨምሩበታላችሁ። እስኪ ወደ ሰሌን ይሻል። እሺ፣ አመሰግናለሁ። በመጀመሪያ ወንድማችን ያው ዛሬ እንኳን ደስ አለህ ለማለት ነው የመጣ ነው። እንኳን ደስ አለህ። ሀሳቡ መነሳቱ አሪፍ ነው፣ ግን ደግሞ በዚህ ሀሳብ ያው ገና የመጀመሪያው ዛሬ ነው። እንዳትጨናነቅ ስጋት አለ። ያው እንዝናና ነው የመጣ ማለት ነው። ስለዚህ ትንጋትር ተጥሮ እንዲያሳድርብህ የኔ ሀሳብ ምንድን ነው ማለት የቤተሰብ ሁኔታ አለ፣ የሀገሩ ሁኔታ አለ፣ ወቅቱ አለ። ስለዚህ በዚህ ሰዓት የራሳችን መዳረሻ አለ፣ መድረስ የምንፈልግበት ቦታ አለ። ግን ያለ ማድረግ እዛ ጋር ለመድረስ ያለ መስራት ቅድም እንዳልኩት የቤተሰብ ሁኔታ አለ፣ የሀገሩ ሁኔታ አለ፣ ወቅቱ አለ። ስለዚህ ይህን ለማድረግ ደግሞ የተገኘውን ስራ እየሰራን ውስጣችን መድረስ የምንፈልግበት ቦታ ላይ በውስጥ እየሰራን መሄድ አለብን ነው ማለት። ዛሬ ቅድም እንደተባሉ ብዙ ነገር አለ። ዛሬ ቤተሰብ አለ፣ ስንት ነገር ችግር አለ አይደል? ስለዚህ የምንፈልገው ቦታ የምንፈልገው ደረጃ ላይ ለመድረስ ዝም ብሎ አይደለም የሚደረሰው አይደል? የተገኘውን ስራ እየሰራን ነው እዛ ደረጃ መድረስ ያለብን። ነገር ግን ያገኘነውን ስራ ሰራን ማለት ያቺ በዛች ረክተን የምንፈልገው ዓላማ ላይ ሳንደርስ እንዳንቀር በቂ ነው ብለን ራሳችን እንዳንገድብ የምንፈልገው ደረጃ ላይ ለመድረስ የተገኘውን ስራ መስራት አለብን ብንል፣ ግን በውስጥ ደግሞ ያን ታሳቢ አድርገን መስራት አለብን ነው እና እኔ ለማለት የምፈልገው ጠቅለል ለማለት ያክል ያገኘነውን ስራ እየሰራን ግን ደግሞ በውስጥ ለውስጥ
መድረስ የምንፈልግበት ደረጃ ላይ ለመድረስ ራሳችን ዝግጁ ማድረግ አለብን ነው ለማለት የምፈልገው ነው። አመሰግናለሁ። ተግባብተን ከሆነ አሁን ምንድነው ልዩነቱ? የማሰብ መስለበት አሁን የቅድሚያ ጉዳይ ነው። ቅድሚያ መዳረሻውን ያስብ ወይስ ደግሞ መዳረሻው ቀስ ይበልና እያገኘው እየሰራ ቆይቶ ስለ መዳረሻው ኋላ ያስባል ነው መነሻ ሀሳባችን ንግግራችን። እኔም ሀሳብ የምሰጠው በዚህ ደረጃ ምንድነው ቅድሚያ የሰው ልጅ መዳረሻውን ትልቁን መዳረሻውን ያስብ። ነገር ግን መዳረሻው አንድ ቀን ይደርሳል አይደረስም። ምክንያቱም አንዳንድ መዳረሻዎች እስከ እድሜ ፍጻሜው ይሆናሉ። ስለዚህ ምንድነው የኔ ሀሳብ የቅድሚያ መድረስ ያለበት ሰዎች መዳረሻቸውን እንዲያስቡ። መዳረሻ ማለት የመጨረሻው ትልቁ ጎላቸው ማለት ያ ጎል ደግሞ ምን ቢሆን ነው ከራስ አልፎ ለሰው የሚተርፍ ጎል ቢሆን ጥሩ ስጀር ማለት ነው። በዚህ መካከል ግን ሰው ወደሚሄድበት ጉዞ ሲሄድ ግን በመካከል ይደክመዋል። መብላት አለበት፣ መስራት አለበት፣ የቤተሰብ ጉዳይ አለበት። ምን ይባላል? ይሄ የጎንዮሽ ስራ ይባላል። ወይም ሳይድ ቢዝነስ ይባላል። ወደዛ የሚያደርሱ መንገዶችን እያጠረቃቀመ ስንቁን እየበላላ እያደረ ይወለ ይመዛ አለበት። ግን አንዳንዴ ምንድነው ለእኛም ለውይይታችን መነሻ ይሆናል። አንዳንድ ሰዎች አረባክላ እግዚአብሔር ያለው ይሆናል። ዝም ብለህ ለሰው ስራና ያለ ጊዜ ትደርሳለህ። ምናምን እሱ የጥፍ ጉዞ ነው። ምናልባት እንደዚህ አይነት አማራጮች በብዙዎች ኢንተርቴን ይደረጋሉና ወንድማችን የራሱን ደስታ ይወስዳል። እኛውን ይሄን ሙሰራ ነው እንደው ይሄን ሙሰራውና እሱ የራሱን ደስታ ይወስዳል። በእኔ በኩል ምንድነው ማለት ፈልገው እኔም ሚስ ያደረኩት ነገር በህይወታችን ትልቅ መዳረሻ ብናስቀምጥ ይኖረን ያ መዳረሻ ደግሞ የምናውቀው እኔና ለምሳሌ ይሁን እኔና እኔ ብቻ እንዲገናኝ ሰዎች ያን ሀሳብ ላይሰጡ ይችላሉ። ለምሳሌ እነ ማርክ ዙከንበርግ ውሰዱ፣ እነ ቶማስ ኤዲሰን ውሰዱ፣ እነ ኦልብራይት ውሰዱ፣ ሌሎች ውሰዱ። ሰው ያን ሀሳብ ሲያመጡ ምንድን ነው ያላቸው? ትክክል አውድ ነበሩ። ነገር ግን መጨረሻ እነሱና ዓላማቸው ጋር ተግባቡና ተሳተፉ እና ሰዎች የራሳቸው መዳረሻ ቢኖራቸው ያ መዳረሻቸው ግን ትልቅ ነገር እንደሆነ ራሳቸው ቢያምኑና መዳረሻቸውን አምነው ቢቀጥሉ የተሻለ ነው። ነገር ግን እናንተ እንዳላችሁት በመንገድ ግን እዚያ መዳረሻ ይደርሳሉ ብሎ እንደ ቋንጣ ሊሰቀል ያው ቋንጣ ከሳምንት በላይ ሊያቆይ ይችላል፣ ይደርቃል። እንኳን ለሰው ተርቆ ለራሱ ነው። ስለዚህ ሳይድ ቢዝነስ መስራት ይሰሩ። ነገር ግን መረሳት የሌለበት ነገር መዳረሻ ሜን ጉዳይ ነው የሚለው ለመያዝ ነው። እንግዲህ አንቺን ሌላ ሰው ያደረሰኛል። እሺ አመሰግናለሁ። ይህ በህልም አለኝ ሚዲያ የቤተሰብ ውይይት በጋሽ ተዘራ ቤት በወንድማችን አዝመራው ተዘራ ምርቃት ላይ ያቀረብነው የቤተሰብ የምግባረ ሰናይ ወይም ደግሞ ቶክሾው ውይይት ነው። በዚህ ምግባረ ሰናይ ወይም ቶክሾው ውይይት ላይ የሁሉም ሀሳብ ጠቃሚውን በማሰባሰብ እንደሚታወቀው ቶክሾው የሆነ ጀጅ ተደርጎ በቃለ ጉባኤ የሚደመደም አይነት ሳይሆን እንደምታውቁት ተመልካቾቻችን እናንተም በጣም እምርታ ያላቸው ሀሳቦች ተነስተው የሰው ልጅ የግል ፍልስፍናውን ልዩ ተሰጥኦውን እንዲዳስስ በር ከፋች ናቸው። እኛ ሰዎች ይላል አንዳንድ ጥቅስ ይላሉ። እኛ ሰዎች ሁል ጊዜ የኛ መንገድ የተዘጋ የሚመስለን ከተዘጋው በር ላይ ስላፈጠጥን እንጂ ዘወር ዘወር ብንል በርካታ የተከፈቱ በሮች አሉ እና ሁሌም ከተዘጋው በር ላይ ማፍጠጥ የለብንም እና ቅድምም እንደተነጋገርነው ህይወት በጣም ብዙ ረጅም ስለሆነ ከመነሻችን እስከ መድረሻችን ስንሄድ ብልሆች ያሳቡት ቅድም ወንድማችን እንዳለው በመካከል የሚያገኙትን እንቅፋት አሁንም ደግሞ እስኪመታቸው ባለመጠበቅ አንስተው በመጓዝ አሁንም ጉዟቸውን ባለመሰልቸት ነው። ምን ይባላል? ድንጋይ ባገኘ ቁጥር የሚቀመጥ ወይም ደግሞ እረፍት የሚያደርግ ተጓዥ መንገዱ ማያልቅ ስኬቱ የማይደርስ ነውና ጉዞ የስኬት የጉዞዎች ድምር ውጤት ናት። እያንዳንዷ ሰዓት እያንዳንዷ ደቂቃ ድምር ውጤት የህይወት ስኬት ናት ነው ይባላል። ቱዳይ ሪደር ቱሞሮ ሊደር። ይሄ ነው እንግዲህ ምን ይባላል? ማይ ላይፍ ፕላስ ማይ ኤፈርት which is called my success። መሀሉ አይነገርም። ላይፍ እና ኤፈርት በመሀሉ አሉ። የመጨረሻው ግን ሰክሰስ የሚባለው ነው። እስኪ ከዚህ እየተነሳን አንድ ወንድሞቻችን ሁላቸውም የራሳቸውን ሀሳብ ጣል ጣል ያርጉበት እንደተነጋገርነው ይህ ምግባረ ሰናይ ቶክሾው በወንድማችንና አባታችን ጋሽ ተሰራ ቤት የሚካሄደውን ውይይት ተመልካቾቻችን እናንተም እንድትከታተሉን እዚህ ፊት ለፊት የምታዩቸው የሙዚቃ መምህር ተስፋዬ ለውጤ እንዲሁም ተመራቂ አዝመራው ተዘራ እንግዲህ በልዩ አይኮኖግራፊያቸው ኤዘድቲዜድ ብለን እንጠራለን። እንኳን ደስ አለህ፣ እንኳን ለዚች ቀን በቃ። ጥረትህ የተለየ ነው። በቤተሰብ ደረጃ በአስተዳደግ ደረጃ የምናውቀው ወንድማችን ከትልልቆቹ ትልቅ ከልጆቹ ልጅ ከሚሰራው ሰርቶ ከሚበላው በልቶ በጣም ዲሲፕሊን በሆነ
አስተዳደግ ያደገ ልጅ ነው። ደስ የሚለው ደግሞ አሁንም ምንድነው የሳይኮሎጂ ምሩቅ ነው። ስለዚህ የዚህ ሰው ብዙ ሀብት አለ ማለት ነው፣ ነገ የምንጠቀምበት። እስኪ መጨረሻ ላይ ለእሱ ሰጣለሁ ህይወት እንዴት ነበር በሚል መምህር ተስፋዬ የራስህን ጣል አድርግልን። እሺ፣ እናመሰግናለን። ሀሳቡ በጣም ሀሳብ ነው ለመናገር ወደ እያንዳንዳችን ህይወት የሚያንኳኳ ሀሳብ ነው እና በእኔ እሳቤ ማንኛውም የሰው ልጅ የሚፈልገው የሆነ መስመር አለ፣ ምንም ጥርጥር የለውም። እዛ መስመር በቀላሉ የመድረስ እድል ያላቸው ሰዎች አሉ። ብዙ መሰናክሎች ይዘዋቸው ደግሞ ብዙ የሚደክሙ ሰዎች አሉ። የሚፈልጉበት መስመር የሚፈልጉበት ደረጃ ለመድረስ ነው። ቀላል ለሆነላቸው ሰዎች ምንም ችግር የለውም። ቀጥታ ከሚፈልጉበት ቦታ ሄደው የሚፈልጉት መሆን ነው አማራጭ። ከባድ ለሆነባቸው ሰዎች እንግዲህ ይህን ምን ከባድ ሊያደርጉት ይችላሉ ካልን ኢንቫይሮንመንት አንዱ ነው። ሌላው ደግሞ ኢኮኖሚካል ወይም የሀብት መጠን የገቢ መጠን ራሱ ይችላል ትልቅ መሰናክል ነው እና በእኔ ሀሳብ አሁን የምንነጋገረው ህልማቸው ለመድረስ ቀላል ያልሆነላቸው ሰዎች በምን መንገድ አድርገው የሚያስቡት ደረጃ ይደርሳሉ የሚለውን ሀሳብ ነው ለመስጠት ሞክረው። የምትፈልገውን ለመሆን የማትፈልገውን ትሆናለህ። ምንም ጥርጥር መንገድ እየጠረክ ነው። ዘለህ እዛ ላይ ልድረስ ብትል አትችልም፣ ዝግ ነው። ከዚያ ለመድረስ እኔ መጀመሪያ ምን መቻል አለብኝ? ትራንስፖርት መቻል አለብኝ፣ በልቼ ማደር አለብኝ። ስለዚህ መጀመሪያ ከፈለኩት ለመድረስ የማልፈልገውን እና እኔ የሆነች ትንሽ የገቢ ምንጭ ማገኝባትን መስመር ላይ ማረፍ ለእኔ ትልቅ ነገር ነው። ከዛ በኋላ ቀስ በቀስ 40 ዓመት ሊፈጅ ይችላል፣ 30 ዓመት ሊፈጅ ይችላል። የምፈልገው ቦታ ግን ለመድረስ የሚከለክለኝ ሰው ነው። ለዚህ ምስክሮቻችን እነማን መሰሏችሁ? እያንዳንዱ ዩኒቨርሲቲ ብናይ ከቲቲአይ አንስቶ እዛ ዲፕሎማ ተምረው ፈርስት ዲግሪ ተምረው ሁለተኛ ዲግሪ ተምረው ፒኤችዲ ያስከበሩ ሰዎች እነሱ ምስክሮቻችን ናቸው። ምናልባት ቲቲአይ ባይጀምሩ ራሳቸውን ባይችሉ ነው ዛሬ የፒኤችዲ ባለቤት ለመሆን ይቸገራሉ። እና ሁኔታዎችን አይቶ መራመድ በጣም ወሳኝ ነው። እናመሰግናለን መምህር ተስፍሽ። እንግዲህ መምህር ተስፍሽ ሀሳባቸውን በዚህ መንገድ አቅርበዋል። ምንድነው አንድ እዚህ ጋር ላይ የሀሳብ ልዩነቶችን በሀሳብ አንድነት ማስታረቅ የሚባል አባባል አለ። የሀሳብ አንድነት የሚመጣው በመጀመሪያ ደረጃ የሚግባቡት ሰዎች ለመግባባት ተግባብተው የተገናኙ ከሆኑ መግባቢያ ሁሉ ቀላል ነው ነው። ምንድነው በዓለም ላይ ከማያግባባን ነገር ይልቅ ሰፊ ምህዳር ያለው የሚያግባባን ነው። ግን ከሚያግባባን የሀሳብ አንድነት ይልቅ የማያግባባን የሀሳብ አንድነት እንዴት ሰፋ ከተባለ በመጀመሪያ ደረጃ ያለመግባባት መግባባት የቻሉ ሰዎች ካሉ እነዛን ማግባባት ይጠይቃል። እንግዲህ በዓለም ላይ ትልቁ አርበኝነት ራስን አሸንፎ ወደ ትክክለኛው የአርበኝነት ሲቹዌሽን መግባት ነው ይባላል። ከዚህ አንጻር እኔ አሁን አንድ ጽሑፍ ጽፌ ጌችን ወይም አብርሽን ጋብዣን ብልኝ ስለው እንድንግባባ አድርጌ ከጻፍኩት እንግባባለን፣ እንዳንግባባ አድርጌ ከጻፍኩት አንግባባ። ምናልባት እንጃልህ ብዬ ጽፌ ቀጥታ አንብብልኝ ብቻ ብለው እንጃልህ ሲለኝ ምንድነው ለምን እንጃልህ ትለኛለህ የሚል መልስ ልሰጠው። አያችሁ እኔ የጻፍኩት እንጃልህ የሚል ፊደል ጽፌ ያለው ልበልና አብርሽ ይህን ፊደል እስቲ አንብብልኝ ልበለው ተማሪ ነው ብዬ ላስብልኝ እንጃልህ ይላል። ቀጣዩንም ልጅም እስቲ ይህንን ጽሑፍ አንብብልኝ ልለው አላውቅልህም ብዬ ጽፌለት ከሆነ አላውቅልህም ግን ነው። ስለዚህ እንዳንግባባ አድርጌ መጀመሪያ የጻፍኩት ላያግባባን ይችላል እና ከዚህ አንጻር የሚያግባቡ ሀሳቦች አግባቢ ሆነው የሚገኙት የሚነጋገሩት ሰዎች መግባባት ለመቻል ያሰቡበት ሲሆን ነው የሚለውን ለመናገር ነው። እሺ ወንድማችን ኤዘዲቲዜድ እስኪ የራስህ እንደው የዩኒቨርሲቲ ቆይታ ከመማር በፊትና ከመማር በኋላ ህይወት እንዴት ነበረች? እኔ አንዳንድ ጊዜ በዲያሪ ላይ ጽፌያቸው ሂጄ የሆነ ሰዓት ላይ የጻፍኳቸውን ነገር ሌላ ጊዜ
አንብቤ አውቄ ተመልሼ ስመጣ ከእነሱ ጋር በጣም እስቃለሁ። እንዲህ ነበር እኮ ምናምን ተረት እስከሚመስሉኝ ድረስ እና አዝነቲ ያለውን ሁኔታ እስኪ ደግሞ እሱ ይንገር። ሳብጀክትስ እንዴት ወደድከው? እንዴት በመጀመሪያ አክብራችሁ እዚህ እንኳን ደስ አለ ለማለት ነው መጣጣችሁ ደስ ብሎኛል። አክብራችሁ ስላችሁ አሜን። በተነሱ ሀሳብ ላይ የኔማ እይታ ለመጀመሪያ ያክል ሁሉም ሰው የራሱ የሆነ ፐርሰናል ጎል ወይም ድሪም ይኖረዋል። ግን አንድ ሰው ሰክሰስፉል ሌላኛው ደግሞ ሰክሰስፉል እንዳይሆን የሚያደርገው የሚከተለው ነገር የሆነ ድሪም ሊኖር ይችላል። ግን ያንን ድሪም የምታሳካበት መንገድ ምን መሆን አለበት ስንል ጎል ምን መሆን አለበት? ስማርት መሆን አለበት ነው። ስማርት ስንተነትናቸው ኤስ ማለት ስፔሲፊክ ነው። ያሉን ድሪሞች ከፋፍለህ ፕራዮሪቲ መስጠት አለብን። ለምሳሌ የኔ ፕራዮሪቲ የመጀመሪያው ፕራዮሪቲ በሁለት እግሬ ቆሜ የራሴን የሆነ ነገር ለመመስረት ቅድሚያ መስጠት ወይም ደግሞ ሰርቫይቫልን ማሳካት ነው። መጀመሪያ ፕራዮሪቲ ሊሆን የመጀመሪያው ስፔሲፊክ ነው። ሁለተኛው ደግሞ ኤም ስታንድስ ፎር ሜዠሬብል ማለት ነው። የሆነ ሜዠር የሚደረግ ነገር ነው መሆን ያለበት። ማሳካት የማችለውን ነገር ድሪም ማድረግ አልችልም። እኔ ምንም እጄ ላይ የሆነ ነገር ሳይኖር ጨረቃ ላይ ልውጣ ብል አልችልም። ሜዠሬብል መሆን አለበት። የቅድሙ የአየር አብራሪ ነገር ደርሰን ማለት ነው። ሌላኛው አቴኔብል ነው። ይህ ተመሳሳይ ሀሳብ ነው። አይዲያላይዝድ የሆነ ድሪም ነው ሊኖር የሚገቡ የማችለውን ነገር አደርጓለሁ ብለህ አትነሳም። ፌክ ነኝ ነው። ከዛ ሪሊያብል ነው። ሪሊያብል መሆን አለበት ነው እንደተባለው እጅ ላይ ያለውና ማድረግ የምችለውን ነገር አመጣና ባላንስ አድርገን ማስኬድ አለብን። ሌላኛው ደግሞ ታይም ኢፌክቲቭ አለ መሆን አለበት ነው። የሰው ልጅ ላይፍ ስፓኑ የሚያልቅ ነው። 500 ዓመት ወይም 600 ዓመት ብንኖራችን የሆነ ያክል የእድሜ ሂደት አለ። በዛ እድሜ ሂደት ውስጥ የሚከናወን መሆን አለበት። እኔ ለምሳሌ ከ40 ዓመት በኋላ እና ከ20 ዓመት በኋላ ማሳካት የምፈልጋቸው ነገሮች ሊለያዩ ይችላል። ታይም ኢፌክቲቭ መሆን አለበት። እነዚህ መንገዶች ከተከተልን አቴኔብል የሆነ ማሳካት የምንችለው ድሪም ይኖራል ማለት ነው። ግን ያ ማለት ዝም ብለህ የማይሆን ሀሳብ አስቀምጠህ ዝም ብለህ ትሄዳለህ ማለት ነው። ቅድም እንደተባለው ተስፍሽም እንዳለው እናንተም እንዳላችሁ ኢንቫይሮንመንታል ኮንቴክስቱን አንደርስታንድ ማድረግ አለብህ። የቤተሰብ ኢኮኖሚክ ባክግራውንድን ማየት አለብህ። ለምሳሌ እኔ አሁን ወጥቼ ስራ ብል ስራ ላማርጠውን አይሆንም ነገር ምክንያቱም የሚደጉመኝ ቤተሰብ ላይኖር ይችላል። ፋይናንሻሊ ራሴን ስቴብል አድርጌ ማኖር ላልችል ይችላል። የተገኘውን ነገር ስራ መስራት አለብህ የተፈጠረልህ ማለት ነው። እንግዲህ ከእግዚአብሔር ጋር ያገኘነውን ስራ እንሰራለን። ያ ማለት ደግሞ ህልም አጭር ይሆናል ወይም ደግሞ ትልቅማ ለምሳሌ ፐርሰናሊ ግን ያንን ህልም ለማሳካት መጀመሪያ የማትሆነው መስራት ሊኖርብህ ይችላል። በዚህ ልክ ማሰብ ነው። እይቴ ይመስላል። አመሰግናለሁ። እስኪ እንትን እሺ፣ እመጣለሁ። አይ ኖርማል መተሻለ ድንጋይ ያገኘው ሲባል ነገራችን ማለት ነው። ይሄው መሰራል ኖርማል መሄድ ያለበት ሲኮንሱን ጠብቀህ በቃ ህግን ጠብቀህ መሄድ ያለበት ደረጃ ነው እንጂ ካሁን ግን እናት ደስ የልጅዋን አዝመረው እናት ደስ የሚሰኛት መንገድ ያገኘውን ነገር ሰርቶላት የልጅ ምንድነው እኔ የምሰጠው ሀሳብ ያገኘውን ስራ ስልህ እናትም የሚያስደሳት ነገር አንተ ሌላ ደስ የሚል ነገር ነው እንጂ ያ ማለት ምንድነው ከኛ ከአባቶቻችን ጀምሮ የነበረውን ነገር አለብህ ነው። እኔ የተሻኩ ካልሆነ ደግሞ ከእሷ ጋር ሆኜ እሷን እያስደሰትኩ እየታዘዝኩ ማኖር ያ ማለት የሚችለውን ነገር አለ ነው ማለት የሚችለውን ነው ማትችለውን ፈጣሪ ማትችለውን አታድርግ ነው ማትችለውን ነገር ስንሞክር ነው ስህተቶች የምንሰራ ያ ማለት ምንድን ነው በአጭር መንገድ ወይም ደግሞ የሾርት ራን የሚባለውን ነገር በአጭር ጊዜ የማደግ እስኪላችን ስላሳደግ ነው። እሱ ደግሞ ሊሆን አይችልም ብዬ ነው የማስበው። ከዛ አንጻር ነው ግን ስንሰራ ያገኘውን ስራ ማለት ከዚህ ጋር ማድረግ የለብኝ የፈለኩት ነገር ያገኘውን ስራ ማለት ፈጣሪ በሚፈቅደው ቤተሰብ በሚፈቅደው ጠይቅ መንገድ ያገኘሁትን እየሰሩ ይሁን ስራ በነገራችን ላይ እንዲሁም ኖርማል እንቅልፍን ተኝ ከምታደርበት ይሁን ስራ እነሱ የሚተኝ ይልን አድማጭ ተመልካቾች እንግዲህ
ምግባረ ሰናይ ውይይቱን በጋሽ ተዘራ ቤት በአዝመራው የምረቃ ስነስርዓት አከባበር ላይ ስትከታተሉ ቆይታችኋል። ምንድነው የሁላችንም አንዳንድ አባባዎች አሉ። ጊዜ ውጣ ውረድ ሲሰጥ በጸጋ መቀበል፣ ያን እየተቀበሉ መሻገር ነው። እንዴት አደር ካሉኝ ይመስገን አልኳቸው፣ ደጋግሞ ጠየቁኝ ደህና ነኝ አልኳቸው፣ ደግሞ ቢጠይቁኝ ምንድን ልበላቸው አለ ልጅ። አባት እንኳን ያንተ ሰላም ለሚያስጨንቃቸው ያንተም ሰላም ማጣት ለሚያስደስታቸው ደህና እንኳን አትሆን ደህና ነው ይበላቸው። መሰላል ሲወጡ አለው መላመላ የታችን ረግጦ ሌላውን ጨብጦ ነው እና በሂደታችን ላይ ሁላችሁም በዚህ ሀሳብ ላይ የራሳችሁንም ዲያሎግ ወይም ውይይት የሀሳብ ፍትጊያ እንደምታደርጉ እንገምታለን። እንግዲህ ማጠቃለያ ወደ ወንድማችን ህልማለኝ ሚዲያ ባለቤት ወደ አቶ ገረመው ታደሰ ወስዳቸዋለሁ። ይህ ፕሮግራም አወያይ እኔም ደመቀ በድጋሚ ሌላ ሰዓት እንደምንገናኝ ተስፋ አደርጋለሁ። አመሰግናለሁ። አመሰግናለሁ ስለተሰጠኝ እድል። እንደተባለው የሀሳባችን መዳረሻችን አንድ ሁላችንም ምናልባት አጽንኦት መሰጠት አለበት ብዬ የማስበው ምንድን ነው የሰው ልጅ እንደ ማጠቃለያ እንዲወሰድ ፈልገው መዳረሻ ሊኖረው ይገባል። ሰው ንቁ ተፈጥሮ ስላለው ቅድም ሲባል እንደነበረው መዳረሻውን አውቆ ቢጓዝ ነው። ሲጓዝሳ እንቅፋቶች አሉ። አዎ ከወዲሁ ቢችል እንቅፋቶችን ለማወቅ ቢችል፣ ያለዛ ደግሞ እንቅፋቶች ሲገጥሙ ደግሞ እንቅፋቶቹ ያ ሰው ከእንቅፋቶቹ በላይ መሆኑ አውቆ እንቅፋቶቹን እያነሳ ቢሄድ ድጋሚ እንቅፋቱ ከመጣው እንደተባለው ራሱ ችግር እንደሆነ ቢወሰድ ምናልባት የብዙዎቻችሁ ሀሳብ ብዙ የተለየ አይደለም። እኔ ግን ማጠናከርና አጽንኦት መስጠት ያለበት ግን የሰው ልጅ ቅድሚያ መታወቅ ያለበት መዳረሻውን ግን ማወቅ አለበት። መድረሻውን ማደሪያውን ማወቅ አለበት። ማደሪያው በሚሄድበት ጊዜ ማደሪያው እንዲበቀላል የሚገኝ አይደለም። ሩቅ ነው፣ ትልቅ ነው፣ ለሰዎች የሚደርስ ነው፣ በጣም ትልቅ ነው። ስለዚህ ወደ መንገዱ ሲሄድ ምን አለ ያሉ እንቅፋቶች አሉ። እኛን እንቅፋቶች ግን በወዲሁ ሊወጣው የሚችለው እንደተባለው ሲኖር ነው። ችግሮችን መፍታት የሚችለው አቅም ሲፈጥር ነው። ያ እንደተባለው ሳይድ ቢዝነስ ያስፈልጋል። ግን እኔ ምንድነው የምመክረው፣ የእናንተ ሀሳብ እንደተጠበቀው ነው። እኔ የምመክረው አንድ ምክር ምንድነው፣ ማንም ሰው የራሱ የሆነ የህይወት መዳረሻ ግብ አለ። ከአንዱ ልዩነት የኢንዲቪጁዋል ዲፈረንስ ወይም የግለሰብ ልዩነት ይባላል። ስለዚህ አሁን ለምሳሌ ለዜድ የታየው መዳረሻው ለእኛ ላይ ይታየል። ስለዚህ ያን ሪስፔክት እናደርግ። ነገር ግን እዛ መዳረሻው ለመሄድ ግን ሩቅ ከሆነ ምንድነው የሚመከረው ምክር፣ ዜድ መጓዝ ያለበት ወደ መዳረሻው እንጂ ገና መዳረሻውን የሆነ ጊዜ ሄደበታል ብሎ ሌሎች ሰዓት መስራት የለበት። የግል ምክሬ ነው። ስለዚህ ሲሰራ ግን ወደ መዳረሻው የሚወስዱ ማንኛውንም በመንገድ ውስጥ ያሉ ልክስክሶችን ሊሰራ ይችላል። ስለዚህ ማንኛውም ስራ ይሰራል ማለት ግን ወደ ለምሳሌ እንደዋነት ጋዜጠኛ የሚሆን ከሆነ ሰው በጋዜጠኝነት ስራ ጋር በተያያዘ ማንኛውም የጋዜጠኝነት ዝቅ ይዛል። ነገር ግን ጋዜጠኛ የሚሆን ሰው በፍጹም ከፖሊስ ስራሽን ውስጥ ምንም ጉዳይ ነው። ምክንያቱም ጋዜጠኛ ለመሆን ምናልባት የፖሊስ ስራሽን ጋዜጠኛ ለመሆን ከሆነ ነው እንጂ ግንበኛ ሆኖ የተሳካለት ግንበኛ ኢንጂነር ቢሆን የእሱ ሆቢ መዳረሻው ጋዜጠኛ ከሆነ ፖሊስ ስራሽን ቤት ብሎ ወሰደ። አብዛኞቻችን የሚስናል ነው። ስለዚህ መዳረሻችን ካው ለምሳሌ መምህር መሆን ነው ፈልገው መምህርነት ጋር የሚያዙ ነገሮችን ከወዲሁ ልክስክስ ነገሮችን ቢሆን ያን እየሰራው ነገር ግን የነዚህ ድምር ውጤት ነገ ትልቅ መምህር ያደርገኛል። እንደውም የሚመክረው ምንድነው ጋዜጠኛ መሰው እኔ ትልቅ ጋዜጠኛ ይላል። ስለዚህ በሂደት አለ ትናንሽ ጋዜጠኛ ይሆናል። ከዚያ መካከለኛ ገዛ እንዲህ ያለ ትልቅ ከሆነ ነገ ትልቅ ጋዜጠኛ ነው ይደርሳልና አይ ቲንክ ሀሳባችን ያገላልጥ ካልሆነ ሰገድ የኤምፋሲስ ጉዳይ ነው እንጂ ሁላችንም በተመሳሳይ መንገድ ነው እየተጓዝን ያለው። ለተሰጠን እድል በጣም እናመሰግናለን። እኔ ወንድሜ በዚህ አጋጣሚ ምክረው መሰለኝ እንደ ልምድ እንዳለው አንድ አስተማሪ የራስህን መዳረሻ መንገድ ከወዲሁ ወቀው። በመንገድ ግን ችግሮች አሉ። አዎ እኛን ችግሮች እንቅፋቶች አሉ፣ በጣም አሉ፣ እስከ መስፈር ድረስ ያደርሳሉ። ለዚያ ለመንገድ ለመሄድ ግን እየወደድክ የተሰራ በመንገድ ውስጥ መሆንክን ግን በመቼውም ጊዜ ቢሆን መዘናጋት የለብህም። እንደተባለው ችግር ወደው መንገድ ያስወጣል፣ መውጣት አለ፣ ተመልሶ ግን መንገዱን መግባት ያስፈልጋል የሚለውን ነገር ነው ሀሳብ ማጠናከር ፈልገው። አይ ቲንክ ጊዜ ወስጃለሁ። አመሰግናለሁ ፕሮግራም መሪ። እሺ እናመሰግናለን። እንግዲህ ሁላችሁም ተሳታፊዎች እንዲሁም አድማጭ ተመልካቾች በዛሬው የቤተሰብ ውይይት በዚህ ጉዳይ ስንወያይ ቆይተናል። ከዚህ የተረፈውን ደግሞ ይሄ ቶክሾው ወይም ምግባረ ሰናይ ደምድመን ቃለ ጉባኤ ይዘንበት የምንወጣው ነገር አይደለም። የተረፈውን ደግሞ ተመልካቾቻችን እናንተ ትወያዩበትና
የራሳችሁን የሀሳብ ወደ አንድ ሀሳብ ወይም ደግሞ ወደ አንድ ጠቃሚ ሀሳብ ለመምጣት ዲያሎግ ታደርጋላችሁ ብለን ተስፋ እናደርጋለን። አብራችሁን ስለነበራችሁ እጅግ እናመሰግናለን። ፕሮግራማችን በዚህ ይጠናቀቃል። አመሰግናለሁ። እሺ፣ ሰላም አድማጭ ተመልካቾች፣ ይሄ ልማሌ ሚዲያ ነው። ልማሌ ሚዲያ በአንድ ቤተሰብ ጉዳይ ላይ የተሰማንን ደስታ መሰረት በማድረግ እዚያ ፕሮግራማችን እያሳተፍን የቆየ ነው። ስለዚህ በዚህ ጉዳይ ላይ እናንተ ወስዳችሁ እንድትነጋገሩበት እንፈልጋለን። የኛ ሀሳብ የተዋጣለትና ያለቀለት ሀሳብ እንዳልሆነ ወስዳችሁ፣ ነገር ግን ያለን ውስጣችን እንዲሰማንና የመሰለን ሀሳብ ነው ያስተናገርነው። ስለዚህ ሀሳብ የተሟላና ያለቀለት ሀሳብ እንዳልሆነ እናንተ ወስዳችሁ የግላችሁ እንደምትወያዩ ተስፋ እናደርጋለን። ስለነበረን ጊዜ በጣም እናመሰግናለን። አድማጭ ተመልካቾች፣ ተሳታፊዎች በወንድሜ በኤዜድ ቤት ተገኝተን በጋሽ ተዘራ ቤት ያሳለፍነው ፕሮግራም ይህን ይመስላል። ስለነበረን ጊዜ እጅግ አንዴ በሞራል ራሳችሁ ብትገልጹ ደስ ይለናል። እሺ፣ እናመሰግናለን።